ዓላማ መር ሕይወት በሪክ ዋረን 9ኛ ቀን። እግዚአብሔርን ፈገግ የሚያሰኘው ምንድነው? እግዚአብሔር ፊቱን ያብራልህ። ዘኍልቍ 6:25 በባሪያህ ላይ ፊትህን አብራ ሥርዓትህንም አስተምረኝ። መዝሙር 118 134 የእግዚአብሔር ፈገግታ የሕይወትህ ግብ ነው። እግዚአብሔርን ማስደሰት የሕይወትህ የመጀመሪያ ዓላማ እንደመሆኑ መጠን ዋነኛው ተግባርህ ያን ማድረጊያውን መንገድ ማግኘት ነው። መጽሐፍ ቅዱስ እንዲሁም ጌታን ደስ የሚያሰኘውን ፈልጉ ኤፌሶን 5:10 ይላል። ጥሩነቱ እግዚአብሔርን ደስ የሚያሰኘውን አንድ ግልጥ የሕይወት ምሳሌ መጽሐፍ ቅዱስ ይነግረናል። በምሳሌው የተጠቀሰው ሰው ስሙ ኖህ ይባላል። በኖህ ዘመን መላው ዓለም ምግባረ ብልሹ ነበር። እያንዳንዱ ሰው የሚኖረው ለእግዚአብሔር ሳይሆን ለራሱ ደስታ ሆነ። በመሆኑም እግዚአብሔር እርሱን ሊያስደስት የሚፈልግ ሰው በምድር ላይ ስላላገኘ ሰውን በመፍጠሩ አዘነ፣ ተጸጸተ። ከምድር ሊያጠፋው እስኪያስብ ድረስ በሰው ዘር ላይ ተቆጣ። ያም ሆኖ ግን እግዚአብሔርን ደስ ያሰኘ አንድ ሰው ነበር። መጽሐፍ ቅዱስ ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ ይላል። ዘፍጥረት 6:8 እግዚአብሔር እንዲህ አለ፣ ይህ ሰው ደስ ያሰኘኛል፣ ፈገግ እንድልም ያደርገኛል። ሥራዬን ከዚህ ሰው ቤተሰብ ጋር እንደገና እጀምራለሁ። ኖህ እግዚአብሔርን ደስ ስላሰኘው እኔና አንተ ዛሬ በሕይወት አለን። እግዚአብሔርን ደስ የሚያሰኙትን 5 የአምልኮ እውነቶች ከኖህ ሕይወት እንማራለን። አንደኛ፣ ከሁሉ አስበልጠን ስንወደው እግዚአብሔር ደስ ይለዋል። ኖህ በዓለም ላይ እግዚአብሔርን ማንም ባልወደደው ጊዜ እንኳን በዓለም ላይ ካለው ነገር ሁሉ ይበልጥ ወደደው። መጽሐፍ ቅዱስ ኖህ በሕይወት ዘመኑ አካሄዱን ከእግዚአብሔር ጋር አደረገ ይላል። እግዚአብሔር ከምንም ይበልጥ ከአንተ የሚፈልገው ይህን ነው። ፈጣሪ ከእኛ ጋር ግንኙነት ለመመስረት መፈለጉ እጅግ አስገራሚ እውነት ነው። እግዚአብሔር የፈጠረህ ሊወድህ ነው። አንተ መልሰህ እንድትወደው ይጓጓል። ከመሥዋዕት ይልቅ ምሕረትን፣ ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና ይላል ሆሴዕ 6:6 እግዚአብሔር ላንተ ያለውን ፍቅር ከዚህ ጥቅስ ትረዳለህን? እጅግ ጥልቅ በሆነ ፍቅር ይወድሃል። አጸፋ ፍቅርንም ከአንተ ይፈልጋል። አውቀውና አብረኸው ጊዜ ታሳልፍ ዘንድ ይጓጓል። ለዚህ ነው እግዚአብሔርን መውደድና በእርሱም መወደድን መማሩ የሕይወት ታላቅ ዓላማ መሆን የሚኖርበት። ይህን የሚያክል ጠቃሚ ነገር የለም። ይህን ጉዳይ ኢየሱስ ታላቂቱ ትእዛዝ ይለዋል። ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ማቴዎስ 22:37 ሁለተኛው፣ በፍጹም ስንታመንበት እግዚአብሔር ደስ ይለዋል። ኖህ እግዚአብሔርን ደስ ያሰኘበት ሁለተኛው ምክንያት ትእዛዙን ለመረዳት አዳጋች በነበረበት ጊዜ እንኳ በእርሱ ማመኑ ነው። መጽሐፍ ቅዱስ እንዲህ ይላል፣ ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሠራ። በእምነትም የሚገኘውን ጽድቅ ወራሽ ሆነ። ዕብራውያን 11:7 እስቲ ይህን ትዕይንት አስብ። አንድ ቀን እግዚአብሔር ወደ ኖህ መጥቶ እንዲህ አለው፣
ሰብአዊ ፍጥሯን አስቆጥተውኛል። በመላው ዓለም ከአንተ በቀር ስለ እኔ የሚያስብ ሰው የለም። አንተን ስመለከት ፈገግ እላለሁ፣ በሕይወት ተደስቻለሁ። ዓለምን በውሃ ላጠፋትና ሥራዬን ከአንተ ቤተሰብ ጋር እንደገና ልጀምር ነው። አንተንና እንስሳትን ከጥፋት ውሃ የሚያድን ግዙፍ መርከብ እንድትሠራ እፈልጋለሁ። ኖህ እንድጠራጠር ሊያደርጉት የሚችሉ 3 ነገሮች ነበሩ። የመጀመሪያው ዝናብ አይቶ አያውቅም። ምክንያቱም ከጥፋት ውሃ በፊት እግዚአብሔር ምድርን ከታች ወደ ላይ ውሃን በማውጣት ዘፍጥረት 2:5-6 እንደ መስኖ ነበረ ውሃ የሚያጠጣት። ሁለተኛ ኖህ የኖረው በአቅራቢያው ካለ ውቅያኖስ በ100 ማይሎች ርቆ ነበር። መርከብ መስራቱን ቢያውቅበት እንኳን ከሰራው በኋላ እንዴት ነበር ውሃ ወዳለበት የሚወስደው? ሶስተኛ እንስሳቱን ሁሉ የመሰብሰብና የመመገቡ ችግርም ነበር። ኖህ ግን ቅሬታ አላሰማም ወይም አልችልም አላለም። እግዚአብሔር የነገረውን በፍጹም አመነ። ይህ ድርጊቱም እግዚአብሔርን ደስ አሰኘው። እግዚአብሔርን በፍጹም ማመን ማለት ለሕይወትህ ከሁሉ የሚሻለውን መልካም ነገር ሁሉ እርሱ ያውቃል በሚል እምነት መኖር ማለት ነው። እርሱ የሰጠህን ተስፋ እንዲፈጽም በችግር ጊዜ እንዲረዳህና አስፈላጊ ሲሆን ደግሞ የማይቻል ነገር የሚመስለውን ሁሉ እንዲያደርግልህ መጠበቅ ነው። መጽሐፍ ቅዱስ እግዚአብሔር በሚፈሩት በምሕረቱም በሚታመኑም ይደሰታል ይላል። መዝሙር 146:11። ኖህ መርከቡን ለመስራት 120 ዓመታት ወስዶበታል። መቼም ብዙ ተስፋ አስቆራጭ ቀናት እንዳሳለፈ እገምታለሁ። ከዓመት ዓመት የዝናብ ምልክት ሳያይና ሰዎች እግዚአብሔር አናገረኝ የሚል እብድ በማለት በአስከፊ ሁኔታ እየነቀፉት ኖረ። ልጆቹ እደጃቸው ላይ የሚሰራውን ግዙፍ መርከብ እያዩ ሁል ጊዜ ያፍሩና ሰው ምን ይለናል ይሉ እንደነበር እገምታለሁ። ኖህ ግን እግዚአብሔርን በማመን ጸና። በየትኛዎቹ የሕይወት ጉዳዮች ነው ፍጹም በእግዚአብሔር መታመን የሚገባ? ማመን የአምልኮ ድርጊት ነው። ወላጆች ልጆቻቸው ፍቅርና ጥበባቸውን ሲገነዘቡላቸው ደስ እንደምላቸው እንዲሁ እምነት እግዚአብሔርን ያስደስተዋል። መጽሐፍ ቅዱስ እንዲህ ይላል፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11:6። ሦስተኛ እግዚአብሔር ከልባችን ስንታዘዘው ደስ ይለዋል። ከዓለም አቀፉ የጥፋት ውሃ የእንስሳትን ዝርያ ለመታደግ ለአስፈላጊና ዝርዝር ነገሮች ትልቅ ትኩረት መስጠት ያስፈልግ ነበር። ሁሉም ነገር እግዚአብሔር ባዘዘው መሠረት መከናወን ነበረበት። እግዚአብሔር ኖህ የፈለገውን አይነት አሮጌ መርከብ ሥራ አላለም። የመርከቡን መጠን፣ ቅርጽ፣ የሚሰራበትን ቁሳቁስና በተለያየ ቁጥር ወደ ውስጡ ስለሚገቡት እንስሳት ዝርዝር መመሪያ ሰጥቶታል። ኖህ በታዘዘ ጊዜ ያደረገውን መጽሐፍ ቅዱስ እንዲህ ይገልጠዋል። ኖህም ሁሉን እግዚአብሔር እንዳዘዘው አደረገ። ዕብራውያን 11:7። ኖህ በፍጹም አንዷንም ትእዛዝ ሳያዛንፍ እና በትክክል መታዘዝን ሥራው እግዚአብሔር በፈለገው ሁኔታና ጊዜ መከናወኑን ልብ አድርግ። ይህ ነው ከልብ መታዘዝ ማለት። እግዚአብሔር በኖህ ደስ መሰኘቱ አይገርምም። ግዙፍ መርከብ እንድትሠራ እግዚአብሔር ቢያዝብ ጥቂት ጥያቄዎች፣ ተቃውሞዎች ወይም ጥርጣሬ የሚኖር አይመስልህምን? ኖህ ግን አልነበረውም። በሙሉ ልብ ለእግዚአብሔር ታዘዘ። የእግዚአብሔርን ትእዛዝ ሁሉ ያለ ጥርጥርና ማመንታት መታዘዝ ማለት ይህ ነው። ሰበብ ፈልገህ እጸልይበታለሁ አትልም፣ በፍጥነት ትፈጽመዋለህ። የዘገየ መታዘዝ
እንዳለመታዘዝ የሚቆጠር መሆኑን ወላጅ ሁሉ ያውቀዋል። እግዚአብሔር ታደርገው ዘንድ ለሚያዝ ነገር ሁሉ ማብራሪያ የመስጠት ወይም ምክንያቱን የመንገር ግዴታ የለበትም። መረዳት ሊዘገይ ይችላል፣ መታዘዝ ግን አይችልም። ዕድሜ ልክ ከሚደረግ የመጽሐፍ ቅዱስ ውይይት ይልቅ ፈጣን መታዘዝ ስለ እግዚአብሔር ያስተምርሃል። እንዲያውም አንዳንድ ትእዛዞችን መጀመሪያም በመታዘዝ ካልፈጸምካቸው ልትረዳቸው አትችልም። መታዘዝ የመረዳትን ቁልፍ ይከፍትልሃል። ብዙ ጊዜ እግዚአብሔርን በከፊል ልንታዘዘው እንሞክራለን። ልንፈጽም የምንፈልጋቸውን ትእዛዞች መርጠን ለመውሰድም እንፈልጋለን። የእነዚያን ዝርዝር እንወስድና እንታዘዛለን። ተገቢ አይደሉም፣ ያስቸግራሉ፣ ብዙ ወጪ አላቸው ወይም በሰዎች ዘንድ አይወደዱም የምንላቸውን ትእዛዞች ግን ችላ እንላቸዋለን። በቤተ ክርስቲያን ሥርዓቶች እሳተፋለሁ፣ አስራት ግን አልከፍልም። መጽሐፍ ቅዱስ አነባለሁ፣ ለሚበድለኝ ሰው ግን ይቅርታ አላደርግለትም። ከፊል መታዘዝ እኮ አለመታዘዝ ነው። በሙሉ ልብ መታዘዝ ሲኖር ትእዛዙ በደስታና በፍላጎት ይፈጸማል። መጽሐፍ ቅዱስ በደስታ ለእግዚአብሔር ተገዙ ይላል። ዳዊትም የታዛዥነት ስሜቱን እንዲህ በማለት ገልጧል። እግዚአብሔር ሆይ የሥርዓትህን መንገድ አስተምረኝ፣ እኔም እስከ መጨረሻው እጠብቀዋለሁ። መዝሙር 119:33። ያዕቆብ ለክርስቲያኖች ሲናገር እንዲህ ብሏል፣ እንግዲህ በእምነት ብቻ ሳይሆን በሥራ እንድጸድቅ ታያላችሁ። ያዕቆብ 2:24። በራስህ ሥራ ልትጸድቅ እንደማትችል የእግዚአብሔር ቃል በግልጥ ይናገራል። በአንተ ጥረት ሳይሆን በጸጋ ነው የምትጸድቀው። ነገር ግን የእግዚአብሔር ልጅ እንደመሆንህ በመታዘዝ ሰማያዊ አባትህን ልታስደስተው ትችላለህ። ማንኛውም የመታዘዝ ድርጊት አምልኮም ድርጊትም ነው። ለምንድን ነው መታዘዝ እግዚአብሔርን በጣም የሚያስደስተው? ምክንያቱም መታዘዝ በእርግጥ የምትወደው መሆንህን ያረጋግጣል። ኢየሱስ እንዲህ ብሏል፣ ብትወዱኝ ትእዛዜን ጠብቁ። ዮሐንስ 14:15። አራተኛ፣ እግዚአብሔር ሳናቋረጥ ስናከብረውና ስናመሰግነው ደስ ይለዋል። ልባዊ ምስጋናና አድናቆትን ከሌሎች ከመቀበል ይበልጥ የሚያስደስቱ ብዙ ነገሮች የሉም። እግዚአብሔርም እንዲሁ ምስጋናና ሙገሳን ይወዳል። ምስጋናችንና ለእርሱ ያለንን ፍቅር ስንገልጥለት ደስ ይለዋል። ኖህ የሙገሳና የምስጋና ልብ ስለነበረው ሕይወቱ እግዚአብሔርን ደስ ያሰኝ ነበር። ከጥፋት ውሃ ከተረፈ በኋላ በመጀመሪያ ያደረገው ነገር መስዋዕት በማቅረብ እግዚአብሔርን ማመስገን ነበር። መጽሐፍ ቅዱስ እንዲህ ይላል፣ ከዚያም ኖህ ለእግዚአብሔር መሠዊያ ሠራ፣ መሠዊያው ላይ የሚቃጠል መሥዋዕት አቀረበ። ዘፍጥረት 8:20። ኢየሱስ መሥዋዕት አድርጎ ራሱን ከማቅረቡ የተነሳ ኖህ እንዳደረገው የእንስሳት መሥዋዕት አናቀርብም። በዚያ ፋንታ የምስጋና መሥዋዕት እንድናቀርብ ተነግሮናል። እግዚአብሔርን ስለ ማንነቱና ስላደረገው ነገር እናመሰግነዋለን። ዳዊት እንዲህ ብሏል፣ የእግዚአብሔርን ስም እወደዋለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ይህ እግዚአብሔርን ደስ ያሰኘዋል። መዝሙር 69:30። ለእግዚአብሔር ሙገሳና ምስጋና ስናቀርብለት አስደናቂ ነገር ይሆናል። ደስ ስናሰኘውም የራሳችን ልብ በደስታ ይሞላል። እናቴ ለኔ ምግብ ማዘጋጀት ያስደስታታል። ከሚስቴ ጋር ወላጆቼን ልንጎበኝ ስንሄድ ለግብዣ የሚሆን አስደናቂ ምግብ ታዘጋጅልን ነበር። በሕይወቷ ደስ ከሚያሰኟት ታላላቅ ነገሮች አንዱ ልጆቿ ተሰብስበን የሰራችውን ስንመገብ መመልከት ነው።
ምግቡን ደስ ብሎን በተመገብን መጠን እርሷን በጣም ደስ ይላታል። እኛም ያዘጋጀችውን ምግብ የወደድነው መሆናችንን በመግለጥ ደስ መሰኘቷን ለማየት እንወድ ነበር። ግሩም ምግቧን እያደነቅሁና እናትን እያመሰገኑ እመገባለሁ። ፍላጎቴ በምግቡ መርካት ብቻ ሳይሆን እናቴንም ደስ ማሰኘት ነው። ሁላችንም በዚህ ደስተኞች ነበር። አምልኮም እንዲሁ ሁለት አቅጣጫ አገልግሎት አለው። እግዚአብሔር ባደረገልን ነገር ደስ ይለናል። ያን ደስታችንን ስንገልጥለት እርሱም ደስ ይለዋል። ይህም እንደገና ደስታችንን እንዲጨምር ያደርገዋል። መዝሙረ ዳዊት እንዲህ ይላል፣ ጻድቃንም ደስ ይበላቸው፣ በእግዚአብሔርም ፊት ሐሴት ያድርጉ፣ ደስታንና ፍስሐን የተሞሉ ይሁኑ። መዝሙር 68:3። አምስተኛ እግዚአብሔር በችሎታዎቻችን ስንገለገልባቸው ሲያይ ደስ ይለዋል። ከጥፋት ውኃ በኋላ እግዚአብሔር ቀጥሎ ያሉትን ቀላል ትእዛዛት ለኖኅ ሰጠው። ብዙ ተባዙ፣ ምድርንም ሙሉአት፣ ሕያውና ተንቀሳቃሽ ፍጡር ሁሉ ምግብ ይሁናችሁ። ዘፍጥረት 9:13። እግዚአብሔር እንዲህ ያለ ይመስላል፣ ሕይወትን የምትቀጥልበት ጊዜ ነው። ሰዎችን ስፈጥር ያደርጓቸው ዘንድ ያቀድኳቸውን ነገሮች አድርግ። ከምስትህ ጋር ተኛ፣ ልጆችንም ውለዱ፣ ቤተሰብህን አስፋ፣ እህል እያመረትህ ተመገብ፣ ሰው ሁን፣ የፈጠርኩህ እንድትሆን ነውና። እግዚአብሔር በአንተ ደስ የሚለው መጽሐፍ ቅዱስ ማንበብን፣ የቤተ ክርስቲያን ሥርዓት መካፈልን ወይም እምነትህን መመስከርን የመሳሰሉ መንፈሳዊ ተግባራትን በምታከናውንበት ጊዜ ብቻ ይመስልህ ይሆናል። ስለ ሌላው የሕይወት ክፍል ደግሞ ግድ የለውም የሚል ሐሳብ ይኖር ይሆናል። እግዚአብሔር ግን ስትሰራ፣ ስትጫወት፣ ስታርፍም ሆነ ስትበላ እያንዳንዱን ተግባርን ማየት ደስ ያሰኘዋል። እንቅስቃሴዎች ሁሉ አያመልጡትም። መጽሐፍ ቅዱስ እንዲህ ይነግረናል፣ የሰው አካሄድ በእግዚአብሔር ይጸናል፣ በመንገዱ ደስ ይለዋል። መዝሙር 37:23። ለአምልኮ ዓላማ እስካደረግኸው ድረስ ከኃጢአት በቀር ማንኛውም ሰብአዊ ድርጊት ለእግዚአብሔር ደስታ የሚከናወን ሊሆን ይችላል። ለእግዚአብሔር ክብርን እየሰጠህ የቤት ዕቃ ልታጥብ፣ የተሰበረን ልትጠግን፣ አንድ የምርት አይነት ልትሸጥ፣ የኮምፒውተር ፕሮግራም ልትጽፍ፣ እህል ልታመርት ወይም ቤተሰብ ልታስተዳድር ትችላለህ። እርሱ በለገሰህ ተሰጥኦና ችሎታዎች ስትጠቀምባቸው እያየ በልጁ መልካም ድርጊት እንደሚኮራባት ደስ ይለዋል። ለራሱ ደስታ ስል ሆነ ብሎ የተለያዩ ስጦታዎችን ሰጠን። አንዳንዶቹን ስፖርተኞች፣ ሌሎቹን ደግሞ የአእምሮ ሥራ የሚሳካላቸው አድርጎ ፈጥሯቸዋል። የመካኒክነት፣ የሂሳብ፣ የሙዚቀኛነት ወይም ሌሎች ብዙ ስጦታዎች ይኖሩ ይሆናል። እነዚህ ሁሉ እግዚአብሔርን ደስ ሊያሰኙት ይችላሉ። መጽሐፍ ቅዱስ እንዲህ ይላል፣ እርሱ የሁሉንም ልብ የሠራ የሚያደርጉትንም ሁሉ የሚያስተውል ነው። መዝሙር 32:15። ስጦታን በመሸሸግ ወይም ሌላን ሰው ለመምሰል በመሞከር እግዚአብሔርን ልታከብረው ወይም ደስ ልታሰኘው አትችልም። ደስ ልታሰኘው የሚችለው ራስህን ሆነ በመገኘት ብቻ ነው። ያንተነትህን አንድ ክፍል አልቀበልም ባልክ ጊዜ እግዚአብሔር አንተን የፈጠረበትን ጥበብና ልዕልና አልቀበልም ማለትህ ነው። እግዚአብሔር እንዲህ ይላል፣ በአፈር ሸክላዎች መካከል ከሰሪው ጋር ክርክር ለሚገጥም ወዮለት። ሸክላ ሰሪውን ምን እየሠራህ ነው ይለዋልን? ኢሳይያስ 45:9። የእሳት ሰረገሎች በሚለው ፊልም ውስጥ ኤሪክ ሊደል የተባለ የኦሎምፒክ ሯጭ እንዲህ ብሏል፣ እግዚአብሔር ለአንድ ዓላማ እንደፈጠረኝ አምናለሁ። ፈጣን ሯጭ አድርጎም ሰርቶኛል። እናም በምሮጥበት ጊዜ የእግዚአብሔር ደስታ ይሰማኛል። በኋላ ደግሞ እንዲህ አለ፣ ሩጫን ማቆም ማለት እርሱን ማዋረድ ማለት ነው። ያለ ቦታቸው የዋሉ እንጂ መንፈሳዊ ያልሆኑ ስጦታዎች የሉም። ስለዚህ ለእግዚአብሔር ክብር በስጦታ መጠቀምን ጀምር። እርሱ በፈጠረው ነገር ሐሴት ስታደርግ በመመልከትም እግዚአብሔር ደስ ይለዋል። ውበትን አይተህ ትረካ ዘንድ ዓይን፣ ለድምፅ ጆሮ፣ አበባ አሽትተህ እንድትረካ አፍንጫ፣ ጣዕምን ታጣጥምበት ዘንድ ምላስ፣
ትዳስስ ዘንድ በቆዳህ ስር የስሜት ሕዋሳትን ሰጠህ። እግዚአብሔርን እስካመሰገንክበት ድረስ ደስ የሚያሰኝህ እያንዳንዱ ድርጊት አምልኮ ይሆናል። እንዲያውም መጽሐፍ ቅዱስ እንዲህ ይላል፣ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን አንደኛ ጢሞቴዎስ 6:17 ተኝተህ ሲያዩ እንኳን እግዚአብሔር ደስ ይለዋል። ልጆቼ ሕፃናት በነበሩ ጊዜ ተኝተው ሳያቸው ይሰማኝ የነበረውን ጥልቅ እርካታ አስታውሳለሁ። አንዳንዴ በቀኑ ክፍለ ጊዜ ሲያስቸግሩና አልታዘዝም ስሉ ይሆናል የዋሉት። ሲተኙ ግን እርካታ፣ ስጋት አልባነትና ሰላም ይታይባቸዋል። ያ ሁኔታቸው ደግሞ ለነሱ ያለኝን የፍቅር ጥልቀት አስታውሰኛል። በእነሱ ደስ ይለኝ ዘንድ ልጆችህ ለእኔ ምንም ማድረግ አልነበረባቸውም። በጣም ስለምወዳቸው እንዲሁ ሲተነፍሱ ሳያቸው ብቻ ደስ ይለኛል። ትንንሽ ደረቶቻቸው ከፍና ዝቅ ስሉ እያየው ፈገግ እል ነበር። አንዳንድም የደስታ እንባ በዓይኖቼ ግጥም ይላል። እግዚአብሔር ስተኛ በፍቅር ወደ አንተ ይመለከትና የእርሱ ዕቅድ ስለሆን በዓለም ላይ ያለኸው አንተ ብቻ የሆንክ ያህል ይወድሃል። ወላጆች ለራሳቸው ደስታ ስሉ ልጆቻቸው ፍጹማን ወይም በሳሎች እንዲሆኑ አይጠብቁም። በእያንዳንዱ የእድገት ደረጃቸው ደስ ይሏቸዋል። በተመሳሳይ ሁኔታ እግዚአብሔር ይወድ ዘንድ ወደ መብሰል እስክትደርስ ድረስ አይጠብቅም። በእያንዳንዱ የመንፈሳዊ እድገት ደረጃ ይወድሃል፣ ደስ ይሰኝብሃል። በእድገት ወቅት በአንተ ደስተኞች ያልነበሩ መምህራን ወይም ወላጆች ገጥመው ይሆናል። እባክህ እግዚአብሔርም ስለ አንተ እንደነሱ ይሰማዋል ብለህ አታስብ። ፍጹም ወይም ኃጢአት የማትሠራ ሰው ለመሆን እንደማትችል ያውቃል። መጽሐፍ ቅዱስ እንዲህ ይላል፣ እርሱ አፈጣጠራችንን ያውቃልና ትቢያ መሆናችንንም ያስባል። መዝሙር 103:14 እግዚአብሔር የሚያየው የልብን ዝንባሌ ነው። ትልቁ መሻትህ እርሱን ማስደሰት ነውን? የጳውሎስ የሕይወት ግብ ይህ ነበር። ስለዚህ በሥጋ ብንኖርም ወይም ከሥጋ ብንለይም ዓላማችን እርሱን ደስ ማሰኘት ነው። ሁለተኛ ቆሮንቶስ 5:9 በዘላለም ግንዛቤ ስትኖር ትኩረትህ ሕይወት የማገኘው ደስታ ምን ያህል ነው ከሚለው ጥያቄ እግዚአብሔር በሕይወት ምን ያህል ይደሰታል ወደሚለው ይለወጣል። እግዚአብሔር በ21ኛው መቶ ክፍለ ዘመን እንደ ኖህ ያሉና ለእርሱ ደስታ ለመኖር የሚፈቅዱ ሰዎችን ይፈልጋል። መጽሐፍ ቅዱስ እንዲህ ይላል፣ የሚያስተውል እግዚአብሔርን የሚፈልግ መኖሩን ለማየት እግዚአብሔር ከሰማይ ወደ ሰው ልጆች ተመለከተ። መዝሙር 14:2 የሕይወት ግብ እግዚአብሔርን ማስደሰት እንዲሆን ታደርጋለህን? ሙሉ በሙሉ እርሱን ለዚህ ግብ ወይም ዓላማ ለሰጠ ሰው እግዚአብሔር የማያደርግለት ነገር የለም። 9ኛ ቀን ስለ ዓላማዬ ሳስብ ላስታውሰው የሚገባ ጉዳይ፣ እግዚአብሔር ስለ ተማመንበት ደስ ይለዋል። ላስታውሰው የሚገባ ጥቅስ፣ እግዚአብሔር በሚፈሩት በምሕረቱ በሚታመኑም ይደሰታል። መዝሙር 117:11 ልብ ልለው የሚገባ ጥያቄ፣ እግዚአብሔር ከሁሉ የሚሻለውንና መልካም የሆነውን ስለሚያውቅ በእርሱ ይበልጥ ልታመን የሚገባን በየትኛው የሕይወቴ ጉዳይ ነው?